ዘፍጥረት ምዕራፍ 48 ደርሰናል በእግዚአብሔር ፈቃድ። በዚህ ምዕራፍ ውስጥ ያዕቆብ የዮሴፍን 2 ልጆች የባረከበትን ነገር እናገኛለን። ያዕቆብ በጣም ባረጀ ጊዜ ልጆቹን ለመባረክና ለመምከር ጠርቷቸው ነበር። ከዛ በፊት ግን ዮሴፍ 2 ልጆቹ በአያታቸው እንዲባረኩ ቀድሞ ወደ ያዕቆብ አመጣቸው። ከዚህም በኋላ ያዕቆብ እግዚአብሔር ከቤቴል ጀምሮ እንዴት እንደተገለጠለት አወሳላቸው። ምክንያቱም ቃል ኪዳኑ እስካሁን እንዳለና እንዳይረሱት ለወደፊት ልጆቻቸውም እንዲነግሯቸው ጭምር። ያዕቆብ የዮሴፍን 2 ልጆች አይቶ ለዮሴፍ 2 ልጆች ለያዕቆብ እንዲሆኑና ከሌሎች 12 ልጆች ጋር ርስት እኩል እንዲካፈሉ አዘዘ። ይህ ማለት ምናሴና ኤፍሬም እንደ ያዕቆብ ልጆች ሁሉ ርስት ይኖራቸዋል ማለት ነው በከነዓን። ከዚህም በኋላ ዮሴፍ ልጆቹን ወደ ያዕቆብ አቀረባቸው። ያዕቆብ እጁን አመሳቅሎ ባረካቸው። በባህላቸው መሰረት ቀኝ እጅ የሚቀመጠው በታላቅየው ልጅ ነበር። ነገር ግን ያዕቆብ 2ቱን እጁን አመሳቅሎ ቀኝ እጁን በታናሹ ልጅ ላይ አድርጓል። ዮሴፍ ሊያስተካክለው ቢሞክርም ያዕቆብ የሚያደርገውን እንደሚያውቅ ነግሮታል። ምክንያቱም እግዚአብሔር ከታላቁ ልጅ ታናሽየውን ለምርቃት ለበለጠ በረከት እንደመረጠ አሳውቆታል። የእግዚአብሔርን ድንቅ ስራ እንግዲህ እንመልከት። ቀድሞ ከቃየል አቤልን፣ ከእስማኤል ይስሐቅን መረጠ፣ ከኤሳው ደግሞ ያዕቆብ መረጠ እያለ አሁን ደግሞ ከዮሴፍ ልጆች መካከል ከምናሴ ኤፍሬምን መርጧል። ለምንድን ነው ከታላቁ ልጅ ታናሹን እየመረጠ እግዚአብሔር የሚያሳያቸው የሚለው መልስ አባቶቻችን ኋላ ለሚመጣው የአዲስ ኪዳን ድህነት ምልክት እየሰጣቸው እንደሆነ ይናገራሉ። ከቀዳማዊ አዳም ይልቅ ዳህራዊ አዳም እንደሚበልጥና ሁለተኛ አዳም የተባለው ኢየሱስ ክርስቶስ ዓለምን እንደሚያድን አምላክ እንደሚሆን ከሰው ልጆች በሙሉ በላይ እንደሚሆን ቀድሞ በምልክት እያሳያቸው ነው ብሎ ተርጉመውልናል።